ዝነኛው የኢትዮጵያ መሪ በ60 ሰከንድ አጼ ምኒልክ ዳግማዊ ኢትዮጵያን በዓለም ታሪክ ላይ በድል ያስመዘገበው መሪ ማን ነው? በ60 ሰከንድ እንወቀው። አጼ ምኒልክ ዳግማዊ በ1844 ዓመተ ምህረት ተወለዱ። በወጣትነታቸው የሸዋ ንጉስ ሆኑ። በ1889 ዓመተ ምህረት የኢትዮጵያ ንጉሠ ነገሥት ሆነው ብዙ የተለያዩ ክልሎችን በማስተባበር ዘመናዊ ኢትዮጵያን ለመገንባት ሰሩ። በ1896 ዓመተ ምህረት በታሪካዊው የአድዋ ጦርነት የጣሊያንን ወራሪ ጦር አሸነፉ። ይህ ድል ኢትዮጵያን ነፃነቷን እንድትጠብቅ አስቻላት። እንዲሁም በመላው አፍሪካና በጥቁር ህዝቦች ዘንድ የነፃነት ምልክትም ሆነ። አዲስ አበባን የመንግስት ማዕከል አድርገው አጠናከሩ። የመጀመሪያዎቹን ዘመናዊ ትምህርት ቤቶች፣ የቴሌግራፍ መስመሮች እናም ከጅቡቲ ወደ አዲስ አበባ የባቡር ፕሮጀክቶችን አበረታቱ። ከ1897 እስከ 1913 ዓ.ም ባለው ክልል በ1913 አጼ ምኒልክ ዳግማዊ አረፉ። ነገር ግን የአድዋ ድልና የዘመናዊ ኢትዮጵያ መሰረት ዛሬም ይታወሳል። ቀጣዩን በ60 ሰከንድ የምናቀርበው የትኛው የኢትዮጵያ መሪ ነው? በኮመንት ላይ ይጻፉልን። ለእናንተ ለውድ ተመልካቾቻችን እናቀርባለን። መልካም ጊዜ ይሆንላችሁ።